ወወልድ ወመንፈስ ቅዱስ አሐዱ አምላክ ባፈቀረን በወደደን ዘመናትን በዘመናት ጊዜያትን በጊዜያት እያፈራረቀ እዚህ ሰዓት ባደረሰን በልዑል እግዚአብሔር ስም እንደምን አደራችሁ። ለጻድቁ ለቅዱስ ናኩቶ ለአብ በዓል እንኳን በሰላም አደረሳችሁ። በመጽሐፈ ምሳሌ ምዕራፍ 15 ቁጥር 19 እንዲህ የሚል ቃል አለ። የጻድቃን መንገድ የተደላደለች ናት። እንግዲህ ቅዱሳን እግዚአብሔር ምን ብሏል? በዘሌዋውያን ምዕራፍ 19 ላይ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ቅዱስ መሆን ለእግዚአብሔር የባህሪ ነው፣ ለቅዱሳን ደግሞ የጸጋ ነው ማለት ነው። እግዚአብሔር በጸጋ የሰጣቸው እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ። አሁን እንግዲህ የጻድቃን መንገድ የተደላደለች ናት አለ ነብዩ። እንግዲህ ቅዱስ ናኩቶ ለአብ ከቅዱሳን መካከል አንዱ ነው። በነገው ዕለት ኅዳር 3 በዓሉ በሰፊው የሚነገርለት የሚከበርለት በሰሜን ወሎ ሀገረ ስብከት በላስታ ወረዳ የሚገኝ ነው። ይሄ ቅዱስ ናኩቶ ለአብ ይሄ ጻድቅ ማለት ነው እና መላ ዘመኑ ለእግዚአብሔር የሰጠ እንደውም ደግሞ በትንቢተ በመልአኩ በቅዱስ ገብርኤል ብስራትም የተወለደ ነው። ይህ በመልካም ጋብቻ የተገኘ ነው። አባቱ ቅዱስ ገብረ ማርያም ይባላል። እናቱ ደግሞ ቅድስት መርኬዛ ትባላለች ማለት ነውና የእግዚአብሔር ልክ በፈቃድ እግዚአብሔር የኖሩ ናቸው እነሱም እና ከነዚህ አብራክ የተገኘ የጻድቅ ልጅ ጻድቅ የሊቅ ልጅ ሊቅ እንደሚባለው የጻድቅ ልጅ ጻድቅ እውነቱ እርሱ 40 ዘመን በዚያ የነበሩት ነገስታት 40 ዘመን ነው የነገሱና ቅዱስ ናኩቶ ለአብም 40 ዘመን ነው የነገሰው እና በቤተ መንግስት ቀን ህዝብ ሲያገለግሉ ይላሉ። ይህ ደግሞ በስግደት በሰጊድ በጸሎት ያድራል። በጣም የሚገርም የሚደንቅ ነገር ነው። ክህነትን ከቤተ መንግስትን ከቤተ ክህነት አድርጎ አያይዞ መኖር ማለት ነው። አሁን ዛሬ ያልተቻለው ነገር በእውነቱ ይሄ ነው ማለት ነው። መንግስትን ሲይዙ ቤተ ክህነትን ማንቋሸሽ ወይም ዝቅ ማድረግ። ስለዚህ ሁለቱን ማስተባበሩ በቤተ መንግስቱ እግዚአብሔር መኖር አለበት። በቤተ ክህነቱ በቤተ ክርስቲያናችን የሚመለከውም የምንሰግደውም የምናመልከውም የምናመሰግነው እርሱን ነው። በዓለም ያሉ በቤተ መንግስት የሚኖሩ ሰዎች ግን እግዚአብሔር እያመለኩ ልክ እንደነ ቅዱስ ናኩቶ ለአብ መኖር አለባቸው፣ እውነቱ ለመናገር ማለት ነው። የጻድቃን መንገድ የተደላደለች ናት። ያው እንደሚታወቀው መንገድ የተደላደለ ከሆነ ተሽከርካሪዎች እንደፈለጉ ይሄዳሉ። እግረኛም እንደፈለገ እንቅፋት ሳይመታው ይሄዳል ማለት ነው። መሰናክል የለበትም ማለት ነው። አተስተካከለ መንገድ እንቅፋቱ ከባድ ነው እና የጻድቃን መንገድም እንደዚህ ሆናት። አሁን ቅዱስ ናኩቶ ለአብ እንግዲህ ሞት ያልነካው ነው፣ ሞት ያልደረሰበት ነው። እስካሁን እንግዲህ 1000 ዘመን ማለት ነው በህይወት አሁን በብሔረ ሕያዋን በነገው ዕለት በእሳት ሰረገላ ወደ ብሔረ ሕያዋን ያረገበት ነው። ሞት ካልነካቸው አንዱ ቅዱስ ናኩቶ ለአብ ነው። ሞት አልነካውም። ሄኖክ ምን ነው እግዚአብሔር ሄኖክ ከሞት አመለጠ እንዳለው ቅዱስ ናኩቶ ለአብ ከሞት አመለጠ። በምን የእሱ አገልጋይ በመሆኑ እና ሲኖር በጣም የሚገርመው ነገር በዕለተ ዓርብ የክርስቶስን ነገረ ስቅለቱን በማሰብ በቀኝና በግራ ችንካር በመትከል ያንን እየተወጋ ይውላል። ጎኑን ያን እያሰበ የእውነት እዛ ስለ አድኖ ላይ ብታዩት በዚህ ወጋው በዚህ እስኪወጣ ድረስ ያንን የክርስቶስን ነገረ ሞቱን ነገረ ስቅለቱን በማሰብ ማለት ነውና ያለቅስ ያዘነውና አልቀሰሃል ሰለኔ ሰላለቀስ በማለት ቃል ኪዳን ገብቶለታል። ልክ እንደ ንባህ ጠብ ምትር ጸበል ይውረድልህ በቤተ መቅደስ ሰላለው ያ ጸበል በላይ አፈር ነው
ምንም የውሃ ምልክት ምንም በዚያ የለም፣ አካባቢውም የለም። የሚገርመው ወደዚያና ወደዚህ ያ ሰፊ ነው እና በዚያ መካከል ክረምት የማይጨምር በጋ የማይቀንስ ጸበል ተሰጥቶታል። ያ 9 ድንጋዮች አሉት ቢሞላ የማይፈስ በጣም የሚገርም ሞልቶ የማይፈስ የሚገርም ክረምት የማይጨምር በጋም የማይቀንስ እና ይህንን የቃል ኪዳን ጸበል ይወረድልህ አለው። ያ ጸበል በዚያ ጸበል የታመሙ ሰዎች ሲጠመቁ የእውነቱ ሲጠጡት ይፈወሳሉ። የተለያዩ እነዚህ አራዊት ምናምን በሆዳቸው እነሱን ሁሉ የሚያወጣ ነው። እባቡ ሌሎቹ እነዚህን ሁሉ የቅዱስ የጻድቁ ጸበል በእውነቱ ያን ጸበል አምጥታችሁ ብትጠጡት ብትጸበሉ ካለባችሁ የስጋ በሽታ እናው ደግሞ በነፍስ ደግሞ በረከት የምታገኙበት ነውና ያ የጻድቃን መንገድ የተደላደለች ናት። እንግዲህ እውነትም የተደላደለች ናት። ሞት ሳይነካው የሄደ እና ትልቅ የእግዚአብሔር አገልጋይ የነበረ ንጉሥ ጻድቅ ካህን ነው ቅዱስ ናኩቶ ለአብ። እና እንግዲህ በ11ኛው ክፍለ ዘመን ከነበሩት ነገስታት አንዱ ቅዱስ ናኩቶ ለአብ ነውና ኅዳር 3 በሰፊው በዓሉ ይከበርለታል። ካህናቱ ሊቃውንቱ በላስታ ደብረ ሮሃ ያሉት ሊቃውንት መምህራን እንደውም በአጥቢያው በአካባቢው ያሉት በመገኘት ሰፊ ምዕመናንም ካህናቱን በመገኘት በዓሉ በሰፊው የሚከበርለት በዓል ነውና የጻድቁ የቅዱስ ናኩቶ ለአብ ቃል ኪዳን በረከት አይለየን አይለያችሁ። የመድኃኔዓለም የቸርነቱ ስራ ስራለን። አሜን።